ሰላም አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ቤተሰቦች እነሆ እንግዲህ ዛሬም እንደተለመደው እነዚህን ጽድት ያሉ እቃዎች ይዤላችሁ ከች ብያለሁ። እንግዲህ እንደምትመለከቱት በጣም የሚያምሩ እቃዎችን ነው ይዤላችሁ መጣሁት። እንግዲህ እዚህ ጋር ቁም ሳጥን አለኝ፣ በስድስት ተከፋይ የተሰራ በጣም የሚያምር ቁም ሳጥን አለኝ። እዚህ ጋር ደግሞ አልጋ አለኝና እንግዲህ አንዳንድ አድርጌ አሳያችኋለሁ ማለት ነው። እና እንግዲህ ለዛሬ ይዤላችሁ የመጣሁት አንዱ ውስጥ እንግዲህ ይሄ አልጋ ነው። እንግዲህ እንደምትመለከቱት ይሄ ዘመናዊ የሆነ አልጋ ነው። እንደዚህ ጽድት ፍክት አድርገን የተሰራ ነው። በጣም ፏ አድርገን ጽድት አድርገን ነው የሰራነው። እንግዲህ እንደምትመለከቱት ከለሩም እንደምታዩት ነጭ በወርቃማ ነው የተቀባው። በጣም የሚያምረው ዘመናዊ መልኩ በሚሰሩ አልጋዎች መካከል ይሄ ነው አሁን ላይ ዘመናዊ ሆኖ የተሰራ ያለው አልጋ ውስጥ አንዱ ይሄ ነው ማለት ነው። ይሄ አልጋ ነው ማለት ነው። እንግዲህ ይሄ እንደምትመለከቱት ይሄ ሌዘር ወይም ጨርቅ አይደለም። ይሄ የምታዩት ይሄ ኤምዲኤፍ ነው ማለት ነው። ይሄ ራሱ የቻለ ጣውላ ነው ማለት ነው። ጣውላውን ነው እንደዚህ ለስለስ አድርገን ነው እንደዚህ ጨርቅና ወይ ስፖንጅ ወይ ሌዘር አስመስለን የሰራ ነው። ይሄ እንግዲህ የምታዩት ጨርቅ ነው እንትን እንጨት ነው ማለት ነው። ጣውላ ነው ማለት ነው። እዚህ ጋር የምትመለከቱት ግርጌ ላይም የተሰሩ ዲዛይኖች አሉ። እነዚህ ራሱ እንግዲህ እንደምታዩት ሌዘር ነው የሚመስሉት ማለት ነው። ሌዘር ወይ ጨርቅ ነው የሚመስለው ግን አይደለም። ይሄ ጣውላ ነው ማለት ነው። በጣውላ ነው እንደዚህ ጽድት ፍክት አድርገን የሰራ ነው። ይሄ በጣም ጠንካራ ነው፣ በዘመናዊ ነው፣ መልክም ያለው እንደምታዩት። ከዛ ደግሞ ጥንካሬም በጣም አለው ማለት ነው። ይሄ ነገር አይነጭም ወይ ይሄ ከለሩ ራሱ አይቀንስም ማለት ነው። በፈለጋችሁበት ሰዓት ዘመኑ እንትን ባለበት ሰዓት ከለር መቀየር ነው እንጂ ሌላ ችግር አይፈጥርም። ምንም ችግር አይፈጥርም። ለወደፊት ራሱ ዘመኑ ጋር አብሮ መሄድ የሚችል አልጋ ነው ማለት ነው። በጣም የሚያምር አልጋ ነው። ጽድት ያለ አልጋ ነው እንግዲህ እንደምትመለከቱት እና ከሁለት ኮሜዲኖ ጋር ነው የተሰራው። እንግዲህ እንደምትመለከቱት ሁለት ኮሜዲኖች አሉት ከስርና ከላይ ሁለት ኮሜዲኖች አሉት። ሁለት መሳቢያ ያለው ማለት ነው። እና እቺ ለብቻ መንቀሳቀስ የምትችል ናት። እቺ ከኮሜዲኖ ጋር ምናልባት ክላሳችሁ መኝታ ቤታችሁ ጠበብ ያለ ከሆነ ይሄ ለብቻ መንቀሳቀስ ይችላል ማለት ነው። ይሄ ለብቻ መቀመጥ ይችላል፣ ያም ለብቻ መቀመጥ ይችላል ማለት ነው። እና ይሄን ይመስላል እንግዲህ ያው ከነብረቱ ከነችፑሉ የሰራንላችሁ እንደዚህ ጽድት አድርገን የሰራ ነው። እና ደግሞ ብዙ ጊዜ ዋጋ ተጠይቃላችሁ። ዋጋ ደግሞ እንግዲህ ዋጋ ብዙ ጊዜ የማንናገርበት ምክንያት ደግሞ ዛሬ አሁን የሆነ ዋጋ ብነግራችሁ ነገ ደግሞ ሌላ ዋጋ ነው የሚሆነው ማለት ነው። በየጊዜው ዋጋው ተቀያያሪ ስለሆነ ለዚህ ነው ማለት ነው ዋጋ ማልነግራችሁ ማለት ነው። ብዙ ጊዜ ያው ዩቲዩብ ላይ ስናገር ማለት ነው። እና በውስጥ ገብታችሁ ከጠየቃችሁኝ ዋጋውን እነግራችኋለሁ። ዋጋውን አሁን ላይ በሰዓቱ የተሰራበት ያለውን ዋጋ እነግራችኋለሁ። ለምን አሁን ሚዲያ ላይ መናገሩ ዋጋ ስለሌለው ነው ማለት ነው። እና በውስጥ አናግሩኝ፣ አስተያየት አድርጌ በምትፈልጉበት ቦታ ድረስ ማድረስ እንችላለን። አስተያየት አድርገን እንሰራላችኋለን። እንደዚህ ጽድት ፍክት አድርገን እንሰራዋለን ማለት ነው። እቃውን በምትፈልጉት አይነት መልኩ መስራት እንችላለን ማለት ነው። እና አልጋው እንግዲህ እንዳያችሁት ይሄን ይመስላል። ወደ ቁምሳጥኑ ልውሰዳችሁ። እንግዲህ ቁምሳጥን አለን እንግዲህ እንደምትመለከቱት በጣም የሚያምር ቁምሳጥን ነው። እንግዲህ መስታወቱ እንግዲህ ፊት ለፊት ላይ ነው የተለጠፈው። ለዚህ ፊት ለፊት ራሱ ማየት ትችላላችሁ ማለት ነው። እንግዲህ እንደምትመለከቱት መስታወት ዳይሬክት ሙሉ አሳያችኋል። በዚህም እንደዚህ ሆኖ ሁለቱም በር ላይ መስታወት ተለጥፎ ነው የተሰራው ማለት ነው። እና እነዚህ ፍሬሞች አሉ፣ እነዚህ ጌጦች ማለት ነው። እነዚህ እንግዲህ የመጅልስ ፍሬሞች ናቸው። መጅልስ ላይ የሚለጠፉ የነበሩ ናቸው እነዚህ እንግዲህ ለብቻ ተሰርተው እኛም ከአስመጥተን ነው እዚህ ላይ የለጠፍናቸው ማለት ነው። በጣም ነው የሚያምሩት። ስቲከር ነገር አይደለም በነገራችን ላይ ይሄ ወፍራም ነው፣ እንደ መስታወቱ ነው። ወፍራሙ እንደ መስታወት ነው፣ ራሱን የቻለ ነው ይሄ ማለት ነው የተለጠፈው። እና በጣም የሚያምረው እንግዲህ እንደምትመለከቱት ያው አሰርተን አምጥተን ነው እኛም ማለት ነው ከዛ አዲስ አበባ አሰርተን ነው ወደዚህ ያስመጣ ነው። በጣም የሚያምረው እንግዲህ እንደምታዩት ይሄ ሲጨመረበት ውበቱን ጨምሮበታል። እና እንግዲህ ሁለት ባንድ ነው የሚከፈተው እንደምትመለከቱት እንግዲህ ይሄው እነዚህ ፓርቲሽኖች አሉ እዚህ ከላይም እንደዚህ እነዚህ ብርድ ልብስ ማስቀመጫው እንደዚህ ነው እንግዲህ በጣም ፏፏ ያለቃ ነው እንግዲህ። ይሄም እዚህ ጋር መሀል ያለው እንደዚህ ሁለት ባንድ ይከፈታል። ይህቺ ቦታ ሱፍ መስቃናት እንግዲህ እንደምታውቁት ይህ ሱፍ ወይም ቶብ ነገር ቀሚስ ነገር መስቃናት። እዚች ጋር ደግሞ መሳቢያ አለች። ገራኛ እዚህ ጋር በስላይድ የተሰራች መሳቢያ አለች፣ የውስጥ መሳቢያ ማለት ነው። ያው ስታዩት መሳቢያ ላይ አይመስልም፣ ከውስጥ ግን መሳቢያ አለችው። በፊት ለፊት ግን ኖርማል መሳቢያ ላይ አይመስልም እንደምትመለከቱት። እና በጣም የሚያምሩ እንግዲህ እንደምታዩት ማለት ነው። ከላይም እንደዚሁም ሰፋ አድርገን ነው በነገራችን ላይ የሰራ ነው።
ከዚህ በላይ ከሰፋ ደግሞ ያው ችግር ስለሚፈጥር ነው። ማጠፊያው ላይ ችግር ስለሚፈጥር ከዚህ በላይ መስፋት የለበትም። ቁምሳጥን ሲሰራ በሩ በጣም ሊሰፋ አይገባም። ይሄ ማጠፊያዎቹ ብዙም አይችሉም፣ ያናከል መሰበር ይችላል ማለት ነው ማጠፊያው። ስለዚህ ያ እንዳይሆን እንደዚህ አድርገን ሰርተናል ማለት ነው። ጽድት አድርገን የሰራነው እንደምትመለከቱት እነዚህን የመሳሰሉ ዕቃ ማስፈልጉ አሁንም የነገርኳችሁ ወደ ኤስቢ ፈርኒቸር ጎራ በሉ ያልኩኝ። እዚች ጋር ደግሞ በራለች። ረስቼ ነበር። እዚህ ጋር በራለች። እንግዲህ የምትመለከቷት ጠጋ ብለን ቪዲዮ አሳያችሁ በደንብ እና እቺ ያለ መቃን ነው የሰራናት። በነገራችን ላይ መቃን እቤት አለውና ሰውየው በሯን ብቻ ነው አዘዘን እንደዚህ ጽድት አድርገን ሰርተንለታለች። እንግዲህ እቺን በር እንደምትመለከቱት እንግዲህ እቺን አሁን ኢንሻአላህ እንግዲህ እዛው ቤት ወስደን እንገጥምለታለን ማለት ነው። ከዕቃው ጋር አንድ ላይ እንገጥማታለን ማለት ነው። እና እንግዲህ ለዛሬ እንግዲህ ይዤላችሁ የመጣሁት ዕቃ እነዚህን የመሳሰሉ ናቸው። እና ሌሎቹም ዕቃ የፈርኒቸር ዕቃዎችን ማዘዝ በምትፈልጉበት ጊዜ እንግዲህ አናግሩን፣ በውስጥ አናግሩን። ያው የትም ቢሆን ማድረስ እንችላለን፣ ሰርተን ማድረስ እንችላለን። እና ለዛሬ ይዤላችሁ የቀረብኩት ቪዲዮ ይሄን ይመስላል። እስከ ቀጣይ ቪዲዮ እስከምንገናኝ ድረስ ደህና ቆዩልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።